ባለንበት የዲጂታል ዘመን ጦርነቶች ከጦር ሜዳ አልፈው ወደ ሳይበር ምህዳሩ መጥተዋል። ይህም የሳይበር ደህንነትን ጉዳይ ከምርጫ ባለፈ ለአንድ ሀገር ሉዓላዊነትና ብሔራዊ ደህንነት እጅግ አስፈላጊ አድርጎታል። የሳይበር ምህዳሩን በመጠቀም የሚደረጉ ጥቃቶች የግለሰቦች ንብረትና ደህንነት ላይ ከሚጋርጡት ስጋት ባለፈ የአንድ ሀገርን ደህንነትና ሉዓላዊነት ሊፈታተኑ ይችላሉ። ለዚህም የሀገራችን ሳይበር ምህዳር ደህንነት ለመጠበቅ የእያንዳንዳችን ኃላፊነት አለብን። ይህም የየራሳችን በይነ መረባዊ ደህንነት ከመጠበቅ ይጀምራል። ጠንካራ የይለፍ ቃሎችን መጠቀም፣ በይነ መረብ በምንዳስስበት ጊዜ ደህንነቱ የተጠበቀ መሆኑን ማረጋገጥ እና በቂ የሳይበር ደህንነት ግንዛቤ መጨበጥ አሁን ባለንበት ዘመን የሀገር ፍቅር መገለጫ ተግባራት ሊሆኑ ይችላሉ። በይነ መረባዊ ደህንነት ወይም ሳይበር ሴኩሪቲ የዘመናዊ ሉዓላዊነት አንዱ ግንባር ነው። መረጃችንን እንጠብቅ፣ ሀገራችንን እንጠብቅ።